ሰላም ጤና ይስጥልኝ። ብዙዎቻችን ከገንዘብ አይበረክትልኝም ወይም ደሞዜ ገና ሳይገባ ነው የሚያልቀው ስንል እንሰማለን። የችግሩ መነሻ ገንዘቡ ማነስ ሳይሆን አጠቃቀማችን ሊሆን ይችላል። ዛሬ ባላችሁ ገቢ ላይ ብቻ ተግባራዊ በማድረግ ከገንዘብ ጭንቀት የምትላቀቁባቸው 3 ዋና ዋና መፍትሄዎችን አሳያችኋለሁ። እስከ መጨረሻ ተከታተሉኝ። ደሞዝ አልበቃ ላላችሁ የገንዘብ ችግር የሚፈቱ 3 ተግባራዊ መንገዶች። የመጀመሪያው የውጪ ፈሳሾችን ወይም ስፔንዲንግ ሌክስ የሚሉትን ማጥበብ ነው። ማለት ሳናቃቸው ትኩረት ሳንሰጣቸው በየቀኑ የምናወጣቸው ነገር ግን በወር መጨረሻ የኪሳችንን ቀዳዳ የሚሆን ትናንሽ ወጪዎች ናቸው። የውጪ ፈሳሽነት ምንድነው? አንድ ትልቅ በርሜል ውሃ ቢሞላና በታችኛው ክፍሉ ላይ በመርፌ ቀዳዳ ቢኖረው ቀስ እያለ ውሃው ማለቁ አይቀርም። የኛም ገንዘብ አያያዝ እንዲሁ ነው። ትላልቅ ወጪዎችን ወይም የቤት ኪራይ፣ ትምህርት ቤት እንጠነቀቃለን ስለምናውቃቸው ማለት ነው ኦልሬዲ። ነገር ግን ትናንሽ ወጪዎችን ሳይታወቁ ያከስሩናል። ስለዚህ ከቤት ኪራይና ከትምህርት ቤት የበለጠ እነዚህ ብዙ ነገር ሊያስወጡ ይችላሉ ማለት ነው። የተለመዱ የወጪ ፈሳሾቹ ምሳሌዎች ምንድን ናቸው? ለምሳሌ ምንድነው? መክሰስና መጠጥ፣ ምግብ፣ መጠጥ ውጭ ላይ ብንበላቸው በየቀኑ የምንጠጣው ማኪያቶ፣ የምንበላው ብስኩት ወይም የምንገዛው የታሸገ ውሃ ሊሆን ይችላል። አሁን እነዚህ በቃ ሳንታስቡ ቤት ላይ መለከት ይቻላል የምንላቸው ናቸው። ዲጂታል ወጪዎች ለምሳሌ ለማይጠቅሙን የቴሌግራም ቻናሎች፣ አፕሊኬሽኖች የደንበኝነት ክፍያ የምንከፍለው። ሌላ ደግሞ የካርድ ወይም የዳታ ወጪ፣ የድምፅ ሳያስፈልግ የሚቃጠል የኢንተርኔት ፓኬጅ ወይም ዝም ብሎ የሚሞላ ሞባይል ካርድ። ስለዚህ የትራንስፖርት ምርጫ አሁን በየዕለት ተረት እንቅስቃሴያችን ላይ ይሄ ጉዞ ስንጓዝ አማራጮች ይኖራሉ። ለምሳሌ ባስና ታክሲ ራይድ ይሆን ባቡር በየትኛው ጋር ነው ወጪን ሚኒማይዝ ሊያደርግልኝ የሚችል? ይሄንንም ራሳችን ታሳቢ ማድረግ አለብን። እሺ፣ ስለዚህ እነዚህን ለማስወገድ ወይም ለመቀነስ እነዚህ ፈሳሾቹን ወጪዎችን ምን እናድርግ? የ30 ቀን መዝገብ ማበጀት፣ ትራኪንግ ቻሌንጅ። ለምሳሌ ለ30 ቀን ወይም ለ7 ቀን የምታወጡትን እያንዳንዷን 10 እና 20 ብር ሳይቀር በስልካችሁ ኖት ላይ መመዝገብ። በሳምንቱ መጨረሻ ስትደምሩት የምታገኙትን ቁጥር ይገርማችኋል። ምን ያህል እነዚህ በጣም ትንሽ ምስለነስ ኤክስፔንስ ምንላቸው ምን ያህል ገንዘባችንን እያባከኑት እንደሚገኙ ማለት ነው። ሌላ የቤት ውስጥ አማራጭ መጠቀም። ለምሳሌ ከውጭ የምትገዙትን ቡና ወይም ምሳ በቤት ውስጥ ብታዘጋጁት ምን ያህል ትቆጥባላችሁ? በቃ ይህን በቁጥር ለምሳሌ ብናየው በቀን 50 ብር ቡና ብናወጣ ብንጠጣ ሰው ይሄን ግን ወደ ቤት ብንተካው የተሻለ ነው። አሁን በቀን 50 ብር እስኪ በአመት ስንት ይሆናል? 18250 ብር ይሆናል። ይህ ደግሞ ለብዙዎች ሰው የአንድ ወይም የ2 ወር ደሞዝ ሊሆን ይችላል። ሌላ ደግሞ መፍትሄ እንጠቀም። ባዶ ኪስ ቀን ነው በሳምንት ውስጥ አንድ ቀን ምንም ብር የማላወጣበት ቀን ብሎ መወሰን። ይህ ለተመልካቹ መወሰናል። በቃ ይህ አሪፍ እና ተግባራዊ እርምጃ ስለሆነ ትልቅ ለውጥ ሊመጣልን ይችላል ሰው እንትናችን ላይ ማለት ነው። ኦኬ፣ ስለዚህ ያው ዛሬውን አወጣችሁ ስልካችንን መመዝገብ ጀምሩ። እነዚህ የውጭ ፈሳሾች ውስጥ በእርስዎ ህይወት ይበልጥ የትኛው ተጽዕኖ ውስጥ አለው? ይህን ራሳችሁ ትገመግሙታላችሁ። ኦኬ፣ ሌላ የመጀመሪያው ምንድነው ያልኳችሁ ከመፍትሄዎች እንትን ውስጥ የውጭ ፈሳሾች ስፔንዲንግ ሌክ እነዚህን መቆጣጠር ነው። ሁለተኛ ደግሞ ቅድሚያ ለራስ አየር ሰልፍ ፈርስት መርህ በገንዘብ አያያዝ ዓለም ውስጥ እጅግ ውጤታማና ብዙ ስኬታማ ሰዎች የሚጠቀሙበት ዘዴ ነው። ይህ መርህ ቁጠባ አስተሳሰብ ከመሰረቱ ይለውጠዋል። መርሁ ምንድነው? አብዛኛውን የሚከተለው የቁጠባ መንገድ ገቢ ሲቀነስ ወጪ ዝቋልስቱ ቁጠባ፣ ብር ሲተርፍ ነው መቆጠብ ነው የሚለው ነው። ነገር ግን ብዙ ጊዜ ወጪ ገቢን ስለሚቀድም የሚተርፍ ብር አይኖርም። የቅድሚያ ለራስ መርህ ግን ቀመሩን እንዲህ ይለውጠዋል። ገቢ ሲቀነስ ቁጠባ እዚህ ኳልስቱ ወጪ። መጀመሪያ ቆጥበን የተረፈውን ነው
መኖር የምንጠቀመው ልናወጣው የምንችለው። ስለዚህ እነዚህን እንዴት እናድርጋቸው? ወደ መቶኛ በፐርሰንቴጅ ስንወስድ ገቢው ምንም ያህል ይሁን ገና እጆ ላይ እንደገባ 10% ወይም 20% ያህሉን ወዲያውኑ ለይተው ማስቀመጥ። ከዛ በባንክ አፕሊኬሽን ወይም በቋሚ ትዕዛዝ ስታንዲንግ ኦርደር ገቢው በገባ በደቂቃዎች ውስጥ ወደ ሌላ ዝግ አካውንት እንዲዛወር ማድረግ። የግብር አስተሳሰብ ቅድም ማስኬድ ለገንዘብ ሚኒስቴር ወይም ለቤት ኪራይ በግድ እንደሚከፍሉት ሁሉ ይህንን ለወደፊት ህይወቱ እንደሚከፍሉት የግድ ክፍያ አድርገው ይቁጠሩት። ስለዚህ ይህ የፓርኪንስቲንግ ህግ እንዳልመሰላችሁ ሳይኮሎጂ የሰው ልጅ ያለው ገንዘብ እስኪያልቅ ድረስ ወጪውን የማስፋት ተፈጥሮ አለው። መጀመሪያ ቆጥበው በኪሱ ያለው ብር ካነሰ አእምሮ ባለው ገንዘብ ብቻ ወሮ እንዴት መግፋት እንዳለበት በብልሃት ያሰላል። ስለዚህ የጭንቀት መቀነስ ቁጠባ ትርፍ ሲኖር የሚደረግ ሳይሆን ገቢ ሲኖር የሚደረግ ግዴታ ስለሚሆን በወር መጨረሻ ምን ተርፈኝ ይሆን የሚለውን ስጋት ያስቀራል። ለምሳሌ አንዱ 10,000 ብር ደሞዝ ይወስዳል። እየበላ እየጠጣ በወር መጨረሻ ላይ ሊቆጥብ ያስባል። ነገር ግን 0 ብር ይተርፈዋል። ሌላኛው ደግሞ 10,000 ብር ደሞዝ ይወስዳል። ገና ሳይጠቀም 1,000 ብር ለብቻው ያስቀምጣል። በቀረው 9,000 ብር ወሩን ይገፋል። በአመት መጨረሻ ሌላኛው ሰው ብር ጥሬ ገንዘብ 12,000 ብር ይኖረዋል። ይህ አስቡ። በሚቀጥለው ወር ደሞዝ ሲደርሳችሁ ምንም ሳትገዙ የመጀመሪያ 500 ወይም 1,000 ብር ወደ ሌላ አካውንት አዛውሩና ውጤቱን ይዩት። የ48 ሰዓት የቆይታ ደንብና ስሜታዊ ግዥን ኢምፐልስ ባይንግ። ይሄ ደግሞ ሶስተኛው መፍትሄ ነው። ዋናው ምንድነው የሚለው እዚህ ጋር የምናተኩራቸው ነገሮች 48 ሰዓት ቆይታ። ይህ ቀላልና ውጤታማ ዘዴ ነው። ስሜታዊ ግዥ ኢምፐልስ ባይንግ ምንድን ነው? አንድ ዕቃ መስኮት አይታችሁ ወይም ኢንተርኔት ላይ ተመልክታችሁ ይህንማ አሁንም መግዛት አለብኝ የሚል ስሜት ተሰምቷችሁ ያውቃል። ግን ገዝታችሁ ቤት ከገባችሁ በኋላ ግን ለምን ገዛሁት ብላችሁ ተቆጭታችኋል። ይህ ስሜታዊ ግዥ ይባላል። እሺ የ48 ሰዓትን ደንብ እንዴት ይሰራል? ማንኛውንም ያላቀዱትን ወይም አስፈላጊነቱ እርግጠኛ ያልሆኑበትን ዕቃ ለመግዛት ሲነሳሱ የግዢ ውሳኔውን ለ48 ሰዓት ወይም ለ2 ቀን ያራዝሙት። በቆይታው ወቅት ከሱቁ ይውጡ ወይም የኦንላይን ገጹን ይዝጉት። ለ2 ቀናት ስለ ዕቃው ሳያስቡ ሌላ ስራውን ይስሩ። በእነዚህ 48 ሰዓት ውስጥ ምን ይኖራል ይፈጠራል? የዶፓሚን መጠን መቀነስ። አዲስ ነገር ስናይ አእምሯችን ደስታ የሚሰጥ ዶፓሚን የተባለ ኬሚካል ያመነጫል። ይህ በችኮላ እንድንወስን ያደርገናል። 48 ሰዓት በኋላ ግን ይህ ስሜት ስለሚቀዘቅዝ በምክንያት ማሰብ እንጀምራለን። እውነተኛ ፍላጎት መለየት። ከ2 ቀን በኋላ አሁንም ያቃ በጣም ካስፈለጋችሁና ጥቅሙ ከታያችሁ መግዛት ትችላላችሁ። ብዙ ጊዜ ግን አይ ባይኖርም ችግር የለውም ወደሚል ድምዳሜ ያደርሳላችሁ። ለምሳሌ አንድ ስልክ አሁን የምንጠቀመው ስልክ እየሰራ ነው፣ ግን ይሄኛው አዲስ ሞዴል ስለሆነ ብቻ ነው ሌላ ልገዛ ያሰብኩት። ልብስና ጫማ። ይህ ልብስ በቁም ሳጥን ካሉኝ ጋር ይሄዳል። ስንት ጊዜ ለብሰዋለሁ። እሺ ዕቃ። ይህ ዕቃ ለቤቴ ውበት ነው ወይስ ጥቅም ነው? ከዛ በሚቀጥለው ጊዜ አንድ ዕቃ ለመግዛት ሲጓጉ ይህን ደንብ ተግባሩና ውጤቱን ያው አሳውቁኝ ኮሜንት ላይ ምናምን እና የተሻለውን እንድትወስኑ። ዛሬ ገንዘብ ስለሚያዝ አየን። በሚቀጥለው ቪዲዮ ደግሞ የቆጠብነውን ገንዘብ የት ላይ ብናውለው ይበልጥ ያዋጣናል በሚል ርዕስ በዝርዝር እንነጋገራለን። እስከዚያው በሰላም ቆዩልኝ። ቸር ሰንብቱ። ለዛሬ የነበረን መረጃ ይህንን ይመስላል።